ይህ ነጋሪት የአዲሃን ራዲዮ ነው። ነጋሪት የአዲሃን ራዲዮ በሳምንት አንድ ጊዜ በኢንተርኔት የሚሰራጭ ራዲዮ ነው። ቅዳሜ የሚለቀቀው ይህ የራዲዮ ስርጭት በአማራውና በኢትዮጵያ ዙሪያ የሚወጡ አዳዲስ መረጃዎችን፣ ዜናዎችን፣ በተለይም አማራንና አማራነትን በተመለከተ ሳምንታዊ ክስተቶችን ይዘግባል። ይህ ነጋሪት የአዲሃን ራዲዮ ነው። ሰላም የተከበራችሁ የነጋሪት ሬዲዮ ተከታታዮች፣ የከበረ ሰላምታችንን በማስቀደም የዛሬ ለተቀዳሜ ሐምሌ 15 2009 ዓ.ም ዝግጅቶቻችንን ይዘን ቀርበናል። ለዛሬ ቀዳሚ አድርገን የምናስደምጣችሁ አንዱን ለመጥቀም ሌላውን ሕግ አውጥቶ መበደል የወያኔ ጽንፍ የረገጠ አሰራር በሚል ርዕስ ያዘጋጀነውን ጽሑፍ ሲሆን በእኛና ሀገራችን ፕሮግራማችን ስር ቀዳሚ ሆኖ ይቀርባል። በቀጣይ ደግሞ የአዲሃንን ዓለም አቀፍ የውጭ ሥራ አመራር ኮሚቴ እንቅስቃሴን በማስመልከት ያዘጋጀነውን ቃለ መጠይቅ የምናቀርብ ሲሆን በዚህ የተነሳም ወቅታዊ መረጃንና የአድማጮችን አስተያየቶች ያካተተው ላምባዲና ፕሮግራማችን የማይቀር መሆኑን ስንገልጽ ከይቅርታ ጋር ነው። አለፍ እያልንም አዝናኝና አነቃቂ ሙዚቃዎችን እንጋብዛችኋለን። እስከ መርሃ ግብራችን ፍጻሜ አብራችሁ እንደምትዘልቁ ተስፋ በማድረግ ወደ ቀዳሚው ዝግጅታችን ይዣችሁ የምዘልቀው የዕለቱ ፕሮግራም መሪ እኔ አቤልናሁም ነኝ። አሁን ወደ ቀዳሚው ዝግጅታችን እኛና ሀገራችን እኛና ሀገራችን በኢትዮጵያ በተለይም የአማራው ፖለቲካዊ ማህበራዊና ኢኮኖሚያዊ አመለካከቶች ሐሳቦችና አቋሞች ይተነተናሉ። አማራው የገባበትን ለማንነቱ የሚያደርገውን ትግል ከኢትዮጵያዊነትና ከኢትዮጵያ ሕዝብ ፍላጎትና ምኞት አንጻር ይዳሰሳል። እኛና ሀገራችን የአማራ ዲሞክራሲያዊ ኃይል ንቅናቄ አዲሃን የትግል መስመር በንድፈ ሐሳብ ደረጃ ምን እንደሚመስል የሚታይበት ፕሮግራማችን ነው። እኛና ሀገራችን ያኮራኛል ኢትዮጵያዊነት የሀገሬ ፍቅር ጠንቆ በስሜት አንቺን አሳነቆ የታሪክ አውድማ በዓለም ተሰማይቶ ዝናሽ ተሰማ አንዱን ለመጥቀም ሌላውን ሕግ አውጥቶ መበደል የወያኔ ጽንፍ የረገጠ አሰራር
በሀገራችን ያሻውን ለማድረግና አወጣሁት የሚለውን ሕግ እንደ ዘበት ደጋግሞ ለመዝለል የማይፈራው ወያኔ የፈለገውን በጠራራ ፀሐይ ወስኖ በፈለገው ሰዓት ያስፈጽማል። የፈለጋቸውን የናጠጡ ሀብታሞች ማድረግ የቻለውን ያህል ያልወደዳቸውንም ሙልጭ አድርጎ ማድሄቱን ተክኖበታል። በፈጠራ ክስ ስንቶቹን ወንጅሎ ወይን በማስወርወር ዕድሜ ልክ ከማስፈረዱ ባልተናነሰ ጥቂት የማይባሉ የወያኔ ወገኖች ደግሞ የፈጸሙት ወንጀል ተሸፍኖላቸውና አካባቢ ቀይረው ስልጣንና ሽልማት ተጨምሮላቸው እንዲኖሩ ማድረጉም የአደባባይ ምስጢሮች ናቸው። ጉድ ሳይሰማ መስከረም አይጠባም ሆነና ብዙ እጅግም ብዙ ነገር እየሰማን ነው። በአንድ እጁ ላልታደሉት መግረፊያ አርጩሜ፣ በሌላ እጁ ደግሞ ለወገኖቹ ያማረ ጉርሻ የሚያዘጋጅ አገዛዝ። ዘይገርም ወያኔ ይሏል ይሄ ነው። አሁን በቅርቡ ባየነው እንኳን ከአቅም በላይ በሆነ የግብር ጫና መላ ሀገርን እያስጮኸ ያለው ወያኔ ለራሱ ሰዎች ግን የንግድ ዕቃዎቻቸውን ያለ ቀረጽ እንዲያስገቡና ታክስ ሳይከፍሉ እንዲነግዱ በማድረግ ላይ እንደሆነስ ስንቶቻችን እናውቅ ይሆን? ይህ የሰሞኑ እርምጃ እስከዛሬ ሲከወን የነበረውን ይህን ሁሉ የተዛባ የንግድ አሰራር ተቋቁመው በመንቀሳቀስ ላይ ያሉትን የንግድ ማህበረሰብ ከኢኮኖሚው እንቅስቃሴ ፈጽሞ ጠራርጎ ለማስወጣትና ሁሉንም የንግድ እንቅስቃሴዎች ጠቅልሎ በብቸኝነት ለመቆጣጠር ወያኔ እየፈጸማቸው ካሉት ወያኔያዊ እንቅስቃሴዎች አንዱ መሆኑን ለማወቅ አዋቂ ጋር መሄድ አያስፈልግም። ለዚህ ማረጋገጫው ደግሞ በቁጥር ጥቂት የማይባሉ በሁሉም የሀገሪቱ ክፍሎች የሚገኙ የንግዱ ማህበረሰብ አባላት የንግድ ፈቃዳቸውን በመመለስ ላይ መሆናቸው መሰማቱ ነው። ይህን የመሳሰሉ ወያኔያዊ ተግባሮችን ብናስብ እጅግ ብዙ የተዛቡ አሰራሮችን መዘርዘር እንችላለን። የትግራይን ቆዳ ስፋት ለማስፋት ከአማራዎቹ ጎንደርና ወሎ አካባቢዎች እንዲሁም ከአፋር እጅግ በጣም ስፋት ያላቸውና ኢኮኖሚያዊ ጥቅማቸውም ከፍተኛ የሆኑ መሬቶች ተዘርፈዋል። መጪውን ትውልድ በተዛባ መረጃ ለመበከልና ወደፊትም ምንም ጥያቄ እንዳይነሳ ለማድረግ በተጠና መልኩ በሀገር አቀፍ ደረጃ ዝግጅት ተደርጎበት የተዛነፈ የትምህርት ካሪኩለም እንዲዘጋጅ ተደርጓል። አሁን እያየነው ያለነው ደግሞ በፊልም ኢንዱስትሪ ውስጥ ጠልቀው በመግባት የፊልም ትርክቱም ሆነ የቅብብል ንግግሮቹ በቀጥታም ሆነ በተዘዋዋሪ ስለ ትግራይና ወያኔ ሰፊ ሽፋን እንዲይዙ ለማድረግ እየሞከረ ነው። ወያኔ ልማት በኢኮኖሚ ወደ ኋላ ለቀሩ አካባቢዎች ብለው ከዚህ በፊት ትግራይን ብቻ ለመጥቀም እንደሞከሩት ሁሉ ምናልባት ለዚህ ስራቸውም ታሪካቸው በገሃድ በቲቪ ያልቀረበላቸው ህዝቦች በፊልሙ ቅድሚያ ይሰጣቸው የምትል የምታሳዝን የፈጠራ ምክንያት ማዘጋጀት ይሆናል። አንዱን ለመጥቀም ሌላውን ህግ አውጥቶ መበደልን ለማሳየት ከዚህ በላይ ምን ማሳያ ይኖራል? ይህ ሁሉ ማብራሪያ እንግዲህ የወያኔዎችን መሰሪ ተንኮል ለማሳየት ብቻም ሳይሆን ቀጥለን ለምናቀርበው የተዛባ የወያኔ ስራ መንደርደሪያ የሆነን ዘንድም ነው። ከላይ ለመግለጽ እንደሞከርነው ወያኔ ባንድ ህግ የተለያዩ አሰራሮችን ለተለያዩ አካባቢ ነዋሪዎች መተግበርን ብቻ ሳይሆን አንድን አካባቢ ወይም ማህበረሰብ ለመጥቀም ሆን ብሎ ሌሎችን የሚጎዳ ህግ ለማጽደቅ ወደ ኋላ የማይል አገዛዝ መሆኑን ጭምር ነው። ለዚህ ዋነኛው ማሳያ በአማራ ህዝብ ላይ እየተከተለ ያለው አሰራር ነው። ህገ መንግስት በሚለው የወረቀት ክምር ማንኛውም ኢትዮጵያዊ በየትኛውም የሀገሪቱ ክፍል ተንቀሳቅሶ መስራትና ሀብትና ንብረት ማፍራት ይችላል ብሎ ካሰፈረ በኋላ አማራውን ግን ይህ አንተ ሀገር አይደለም እያለ ለዘመናት ያፈራውን ንብረቱን ሁሉ ተነጥቆ ከየሚኖርበት አካባቢ እንዲባረር ያደርጋል፣
ወይም ያስደርጋል። በጣም የሚደንቀውና የሚያሳዝነው ደግሞ የራሱ ተላላኪዎች ከመንግስት መጋዘን እየዘረፉ ወይም ተፈቅዶላቸው እያወጡ የሚቸበችቡትን የህዝብ ሀብት የሆነ የጦር መሳሪያ ለፍተውና ደክመው ባጠራቀሙት ገንዘብ የገዙ የአማራ ገበሬዎችን ትጥቅ እነጥቃለሁ ማለቱ ነው። እዚህ ላይ ማየት ያለብን ሁለት ዋና ዋና ጉዳዮች አሉ። የመጀመሪያው የህዝብ ሀብት የሆነውን የጦር መሳሪያ ተፈቅዶላቸው ከመጋዘን አውጥተው በሀገሪቱ እያዘዋወሩ የሚሸጡት ትግሬዎቹ በመሆናቸው ክልክላ ባለማድረግ ለራሱ ወገን የኢኮኖሚ ጥቅም ያስገኝበታል፣ ሀገርንም ይገድልበታል። በሌላ በኩል ግን ጥረውና ግረው በላባቸው ባጠራቀሙት ገንዘብ ከትግሬ አሻሻጮች ጦር መሳሪያ የገዙ የአማራ ገበሬዎችን የገዙትን መሳሪያ በመንጠቅ ባዶ እጃቸውን ከማስቀረቱም በላይ የገዙበት ዋጋ ስለማይመለስ በኢኮኖሚ የወረዱ እጅግ ድሃ ያደርግበታል። አንድ ሰኔ የቀበረውን ገበሬ 10 ሰኔ አያነሳውም እንደሚባለው እጅግ ውድ በሆነ ዋጋ ከራሱም ሆነ ከወገኖቹ በብድር ገዝቶ ራሱን እየጠበቀበት ያለውን የጦር መሳሪያ በመንጠቅ አማራውን እስከ መጨረሻ የደሃ ደሃ ለማድረግ ነው የወያኔ ዕቅድና ፍላጎት። ሌላው እጅግ የሚያስደንቀው ጉዳይ ደግሞ እዚህ የአማራ ገበሬ በላቡ የገዛውን መሳሪያ እየተነጠቀ እዚያ የትግራይ ህዝብ በነፍስ ወከፍ ከህዝብ ሀብት በተገዛ መሳሪያ እንዲታጠቅ መደረጉ ነው። ሌላው ቀርቶ እስከ አዲስ አበባ ድረስ ለራሳቸው ወገን መሳሪያ እያስታጠቁ እንደነበር በ1997 ዓ.ም ምርጫ ወቅት ያየነው የማንረሳውና በሐዘን የምናስታውሰው የቅርብ ጊዜ ትዝታችን ነው። እዚህ ላይ በአንክሮ ልንመለከተው የሚገባ ጉዳይ አለ። እንደ ትግራይም እንኳ ባይሆን ሌሎችም አካባቢዎች በወያኔ ድጋፍና እርዳታ ወታደራዊ ስልጠናና የመሳሪያ ዕድል እየተደረገላቸው እንደሆነም እየተሰማና እየታየ ነው። ታዲያ አማራውን ትጥቅ እያስፈቱ ይህ ሁሉ ሀገር አቀፍ ዝግጅት ዓላማው ምን ይሆን ብለን እንድንጠይቅ አስገድዶናል። ሌላ ተጨማሪ ነጥብ እናስቀምጥ። በአማራው ላይ እየተደረገ ያለው የመሳሪያ ገፈፋ መሪ ቃል ህገወጥ የጦር መሳሪያን መሰብሰብ የሚል ነው። በጣም የሚያስገርመው ግን በአማራ ክልል ያለው አብዛኛው የጦር መሳሪያ በዚያው በአካባቢው ባለው አገዛዝ የተመዘገበና በወያኔም የሚታወቅ መሆኑ ነው። ከዚህ በመነሳትና እስካሁን ያነሳናቸውን ነጥቦች ሰብስበን ስናያቸው በፈቃድም ሆነ ያለ ፈቃድ አማራው መሳሪያ መታጠቅ አይደለም ባይኑ ማየት የለበትም የሚል ይሆናል። ግን ለምን? ይህን ጥያቄ ለአድማጭ በተለይም ለአማራው ማህበረሰብ እንተዋዋለን። ነገርን ነገር ያነሳዋል ሆነና የአሜሪካ ህዝብ የነፍስ ወከፍ መሳሪያ እንዲታጠቅ እንዴት እንደተፈቀደለት ከአንድ ቦታ ያየነውን እናካፍላችሁ። ነገሩ እንዲህ ነው። አሜሪካ ከእርስ በርስ ጦርነት በተላቀቀችና ህዝቡ መንግስቱን ባቆመ ማግስት አንድ ጥያቄ ማንሳት ጀመረ። ምናልባት አንድ ቀን መንግስታችን ሐሳቡን ቀይሮና ተገልብጦ ጠንካራ መዳፉን ቢያሳርፍብን መከላከያችን ምንድነው ሲሉ መጠየቅ ጀመሩ። በመጨረሻም እንዲህ አይነቱ ችግር የሚመጣ ከሆነ ልንከላከለው የምንችለው በህገ መንግስታችን ውስጥ እያንዳንዳችን መሳሪያ እንድንታጠቅ የሚፈቅድ ህግ ማስቀመጥ ስንችል ነው በማለት ፍላጎታቸውን ህግ አድርገው ማውጣታቸው ይነገራል። ታዲያ እንደ ወያኔ ላለው ፋሽስት አገዛዝማ አንድ አይደለም አቅማችን እስከፈቀደ ብንታጠቅ ሲያንሰን ነው አትሉም? አዎ ወያኔን ለመታገል እየተደረገ ያለው ሁሉ ነገር ያንሳል።
ወያኔ በአማራው ላይ ያደረገ ካለው የክፋት ስራ አንጻር ሲታይ መሳሪያ መታጠቅ ትንሹና የመጀመሪያው ተግባር መሆን ነው ያለበት። አማራው አሁን ያጋጠመው ጠላት እንደ ከዚህ ቀደሞቹ ድንበር ወራሪዎች አይነት አይደለም። እንደ እሳት እያቃጠለና እንደ ሳማ እየለበለበ መቀመጫ የሚያሳጣ ሕፃናዊ ወንድ ሴት ነፍሰ ጡር ሳይል እጅግር እያሰረ ከነነፍስ ወደ ገደል የሚጨምር መተዳደሪያ የእርሻ ማሳችንን የንግድ ቦታችንን በመንጠቅ ተንከራታች የሚያደርግ በወገንና በቤተሰብ መሃል በማዋረድ ራሳችንን እንድንጠላ የሚያነሳሳ አማራው ፈጽሞ መጥፋት አለበት ብሎ ሕግ የሚያወጣና ለተግባራዊነቱም በጀት በጅቶ የሚንቀሳቀስ የህልውና ጠላት በመሆኑ የነገን የስቅላቱን ገመድ ለመበጠስ በሚደረገው የሞት ሽረት ትግል አማራው የታጠቀውን መፍታት አይደለም እንደምንም ተፍጨርጭሮ ተጨማሪ የጦር መሳሪያ መያዝ አለበት እንላለን። ፈርሰው ምን ያራደኛል ነገር ታቀበት በጠላት ወዳጀን መስለክ ካቱስ ተሚደርስ ስታበጥር ፈራዳዳሎ زراو وفون ترترو تابان زرا مسل شرطا تاكتا ሙካው ቢጨመር ጠላው ቢበጥበጥ እንዴት ማሪናሉ ገና ሳይቆራ ሲያት ያገኛል ረገዳይ 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 ረቆንደው ወራገሬ ቆንዳራታ ያኔ ረበሪያው ካልባ ጠጣሁና እየተመበጠበጠ ካልባሬ ጠጣሁና እየተመበጠበጠ አላስቀምጣለኝ ሆድ እየቆረጠ ረገዳይ كسكراني مدادان يلتا اديات يدرك نو اي طمطن سيمالا
ክቡራንና ክቡራት አድማጮቻችን ለዛሬ የነጋሪት ሬዲዮ አጭር ቃለ መጠይቅ እንዲሰጠን ይዘንላችሁ የቀረብ ነው የአዲሃን ዓለም አቀፍ የውጭ ሥራ አመራር ኮሚቴ ሰብሳቢ ሆኖ የተመረጠውን አቶ ታዘበው አሰፋን ነው። አቶ ታዘበው ከልጅነቱ ጀምሮ ወያኔን በመቃወም ስራ ላይ ተጠምዶ የቆየ ከመሆኑም ባሻገር እስከ በረሃ ድረስ በመውረድና ትግል በመጀመር ከፍተኛ ስራ የሰራ ኢትዮጵያዊ ነው። በዚህ የትግል እንቅስቃሴውም የተነሳ ለ6 ዓመታት በእስር የተንገላታና ከዚያም በኋላ ወደ ኬንያ ተሰዶ ብዙ እንግልትን የቀመሰ ወገናችን ነው። ባጋጠመው ዕድልም ወደ አሜሪካ ከገባበት ጊዜ ጀምሮ ኢትዮጵያውያኑን የማስተባበርና በወያኔ ላይ እንዲነሱ የማድረግ ትግሉን በመቀጠል ላይ ያለ ኢትዮጵያዊ ነው። በስደት ኬንያ በነበረበት ወቅት ችግር ላይ ወድቀው የነበሩትንና በስደት ላይ የነበሩ የኢትዮጵያ ዩኒቨርሲቲ ተማሪዎችን በማገዝና በማቀናጀት ከፍተኛ የማስተባበር ስራም እንደሰራ ብዙዎቹ ይናገራሉ። ነጋሪት ሬዲዮም ታዲያ ይህን ለሀገሩ ቀናኢ የሆነና ከፍተኛ የማደራጀትና የማስተባበር ብቃት ያለውን ኢትዮጵያዊ በአዲሃን ዓለም አቀፍ የውጭ አመራር ሰብሳቢነት ስም ለቃለ መጠይቅ ጋብዞ ሲያቀርብ ከፍተኛ ደስታ ይሰማዋል። አቶ ታዘበው አሰፋ የአማራ ዲሞክራሲያዊ ኃይል ንቅናቄ አዲሃን የውጭ ሀገር ስራ አመራር ኮሚቴ ሰብሳቢ፣ ከነጋሪት ሬዲዮ ለቀረበለ ጥያቄ አፋጣኝ መልስ በመስጠት ለቃለ መጠይቅ በመቅረብህ በነጋሪት ሬዲዮ አድማጮች ስም በጣም አመሰግናለሁ። እኔም ነጋሪት ሬዲዮ ባለው ተጨባጭ ሁኔታ ላይ ገለጻ እንዳደርግ ስለጋበዛችሁኝ እና ስለሰጣችሁኝ ከልብ አመሰግናለሁ። እንግዲህ ወደ መጀመሪያው ጥያቄ ሲገባ ምንም እንኳ የዛሬው ቃለ መጠይቅ በዋናነት ስለ አዲሃን የውጭ ሀገር ስራ አመራር ቢሆንም ከዛ በፊት ጠንከር ወዳለ አንድ ጥያቄ ይዤ አልፋለሁ። አሁን በሀገራችን ያለውን በዘር የመደራጀት የፖለቲካ ሁኔታን በመከተልና በማየት የአማራውን በአማራ ስም መደራጀት ከወያኔ ጋር እንደ መጥበብ የሚያዩ ጥቂት አይደሉም። ከዚያ ይልቅ ጎንደር፣ ጎጃም፣ ሸዋ፣ ወሎ ብሎ እንዲሰባሰብ የሚፈልጉ አሉ። ይህን በተመለከተ አንተ ምን ትላለህ? አመሰግናለሁ። በድጋሜ በመጀመሪያ ይሄ ጥያቄ ከሁለት ከፍለን ብናየው ጥሩ ነው። በሁለት ከፍዬ ነው ማየው። አንደኛ አማራው መደራጀቱ መጥበብ አይሆንም ወይ፣ በዘረኝነት አይታይም ወይ የሚባለው ይሄኛው ትክክለኛ ሀሳብ አይመስለኝም። አንደኛ አማራው እንደ ሌሎች ብሔርተኛ ድርጅቶች ለምሳሌ እንደ ወያኔ የመገንጠል ዓላማ የለው፣ ድብቅ ዓላማም ድብቅ አጀንዳም የለው። የዓላማው የአማራም ጥያቄ እንደ ሰው ልኖር ነው። እንደ አንድ ሰው በዚህ ምድር ከመጣሁ በኋላ እንደ ሰው እግዚአብሔር የፈቀደልኝ እድሜ አብቅቶ ከዚህ ዓለም በሞት እስክለይ ድረስ እንደ አንድ ሰው ልኖር ነው። እንደ ሌሎችም የብሔር ጭቆናም አላነሳም፣ የመገንጠል ጥያቄም አላነሳም፣ የዲሞክራሲ መብት የሚከበር አላለም። በሀገሪቱ ውስጥ የእኩል የሀብቷ ለምሳሌ ያን ቢል ኑሮ በአማራ ወያኔ አማራ ክልል ብሎ በሚለው እንኳን ደርግ ከተከለው የመብራት ኤሌክትሪክ ጄኔሬተር ውጭ በአማራው ክልል ውስጥ የመብራት አቅሙን በቅርብ እያየ ነው። የወያኔ ብአዴን እያለ ያለውን እያየ ነው። አማራው ግን ለዚህም ያክል ጊዜ የጄኔሬተር ወይም ደግሞ የኢንቨስትመንት ወይም ደግሞ በአንድ ሀገር ውስጥ የሀብት ወይም የዲሞክራሲ ጥያቄ አላነሳም። የህልውና ጥያቄ ነው። አሁን አንድ ተዘፋቀራል የመኖር ያለመኖር። ይህም ደግሞ የጠባብተኛ ስርዓት ለ26 ዓመት 27ኛ ዓመት እየሄደ ነው። በባዕዳን ታግዞ ሀገሪቱን ከተቆጣጠረበት ጊዜ ጀምሮ ከዛም በፊት አማራውን በጠላትነት ፈርጆ
ሊያጠፋው አቅዶ እየተንቀሳቀሰ ያለ ቢሆንም በ26 ዓመት ምኒልክ ቤተ መንግስት ከገባም በኋላ ሌሎች ብሔረሰቦች በጋብቻ በጉርብትና በአንድ የሚኖሩ ሌሎች ብሔረሰቦችን በማነሳሳት የልጅ ልጆች በጠላትነት እንዲያዩት ጢም አጣሪ የሆነ ሐውልት በመትከል አማራውን ነገ ከነገ በኋላ ይህ ስርዓት በህዝብ አመፁ እንኳን እንዲወገድ የአማራውን ህልውና ጥያቄ ምልክት ውስጥ አስገብቶ እየቀጠለ ያለ ስርዓት በመሆኑ አማራውም ደግሞ በኢትዮጵያዊነቱ ዛሬም ነገም የማይደራደር በመሆኑ ይህን የሚፈልገውን ኢትዮጵያዊነት በቀጣይነት ለማስቀጠል ደግሞ ከተወገድ ከአፍራሽ ከባንዳ ከበታኝ በመጠበቅ ኢትዮጵያን ለመታደግ የአማራነት መብትን ለማስከበር ነገ ከነገ በኋላ በቀጣይ ስለምትኖረው ኢትዮጵያም እኩል የዲሞክራሲያዊ መብት ተጠቃሚ ለማድረግ እንጂ የመገንጠል ዓላማ እስከሌለው ድረስ የአማራው መደራጀት ከሌላ ሰው እውንታን የሚጠብቅ አይደለም። ለአማራው መደራጀት ከአማራዎቹ ስለ ኢትዮጵያ ከሚያስቡ ስለነገ ኢትዮጵያ አንድነት ከሚያስቡ ከሌሎች ህብረ ብሔር ድርጅቶችም ጋር በመሆን በዘርም ተደራጅተው ቢሆን እንኳን ስለነገ የኢትዮጵያ ቀና ከሆኑ ኢትዮጵያኖች ጋር በመሆን ኢትዮጵያን ለመታደግ እንጂ የመገንጠል ጥያቄ ካልሆነ ድረስ የአማራው መደራጀት ለነገ የማይተው የውዴታ ግዴታ ነው ብዬ ነው ማለት። በሁለተኛ ደረጃ የጎንደር ህብረት፣ የጎጃም ህብረት፣ የወሎ ህብረት፣ አሁንም የሸዋ ህብረት አለ መሰለኝ። እነዚህ በወረደ ደረጃ አይሆንም ወይ ለሚለው እኔ እንደ አንድ አዴሃን አባል የምመለከተው እነዚህ በጎንደር ህብረት የተደራጁ ወንድሞቻችን የምናውቃቸው ባለፈ የኢትዮጵያ የነበራቸው የነሱ አባቶች እነ ቢትወደድ አዳነ፣ እነ ኮሎኔል እምሩ ወንዴ፣ እነ ኮሎኔል አስራቀ እንግዳ በወያኔ ተጠርፎ ከሱዳን አሳልፎ ተሰጥቶ እስካለፈው እስከ ሻለቃ አጣናው ድረስ የጎንደር ህብረት ሆነ የጎንደር አካባቢ ሰው የምናውቀው በፊት በነበርኩበት የትግል ህይወትን ለኢትዮጵያ አንድነት ከፍተኛ መስዋዕትነት የከፈለ አካልና ህብረተሰብ እንጂ አንሶ ጠቦ ለኢትዮጵያ ትግል እንቅፋት ነው ይሆናል ብዬ በጭራሽ አላስብም። ይልቁን ከተበታተነ ህብረተሰብ ይልቅ የተደራጀ ህብረተሰብ ለክፉም ለደጉም ጠቃሚ ነውና የእነዚህ ወንድሞቻችን መደራጀት እኛ በመቅበልም ለአማራው ትግል እንቅፋት የጎንደር ህብረት፣ የጎጃም ህብረት፣ የሸዋ ህብረት፣ የወሎ ህብረት መጠናከርና መደራጀት ለአማራው የጀርባ አጥንት ሲሆን የአማራው መደራጀት ደግሞ ለኢትዮጵያ አንድነት የጀርባ እና ከነዚህ ወንድሞቻችን ጋር እንደ ኢትዮጵያዊ በአንድነት እንደ አማራ በአንድነት እንደ ክፍለ ሀገር ደግሞ በአካባቢ መደራጀታችን ለሰርጎ ገብ ይሆናል፣ ራስን ለመጠበቅ ይሆናል እንጂ ለክፉ ነው ብዬ አላስበውም። መልካም፣ በጣም አመሰግናለሁ ታዘበው። እስኪ እንግዲህ ወደሚቀጥለው ጥያቄ ልለፍ። ደግሞ ይህ የአዲሃን የውጭ ሀገር ስራ አመራር ሲቋቋም ሆነ የስራ ክፍል ባደረገበት ወቅት በነጋሪት ሬዲዮ መገለጹ ይታወሳል። ይሁን እንጂ በጥልቀት ዓላማውን አልተዘረዘረም ነበር። ስለሆነም አዲሃን ይህ ኮሚቴ እንዲቋቋም ሲፈልግ ዓላማው ምን ነበር ትላለህ? በመጀመሪያ ይህ የውጭ ሀገር ኢንተርናሽናል ኮሚቴ ተጠሪነቱ በአካል በግንባር መስዋዕትነት እየከፈሉ ላሉ በረሃ ውስጥ ለሚገኙ የአዲሃን ቆራጥ ታጋዮች ሲሆን ዓላማውም የመመስረቱ ዓላማ እነዚህ ብርቅዬና ወጣት ወንድሞቻችን የህይወት መስዋዕትነት ለመክፈል ቆርጠው እየታገሉ ባሉበት ሁኔታ የተነሱበትንና የተደራጁበትን ዓላማ የሚታገሉበትን ወደፊት ራዕይ
አሁን ደግሞ የሚያስፈልጋቸው ድጋፍ በምክር፣ በሞራል፣ በስነ ልቦና፣ በመረጃ በውጭ የሚገኘው ኢትዮጵያዊ በተለይም ግንባር ቀደም ተጠቂ የሆነው የአማራው አካል ስለነሱ የዕለት ከዕለት እንቅስቃሴያቸውን እንዲያውቅ እንዲረዳና እንዲያግዛቸው የማስቻል ዓላማ ነው የውጭ ኢንተርናሽናል ኮሚቴው የመመስረት ሁኔታው። መልካም። ይሄን ካልክ ዘንድ በእርግጥ አሁን በጥያቄውን ስትመልስ ተወሰነ ነካ አድርገዋል። የዚህ የአዲሃን ዓለም አቀፍ ስራ አመራር ኮሚቴና ግንባር ያለው አዲሃን ስራ አመራር ያላቸው የስራ ግንኙነት ምን ይመስላል? ይህን ጥያቄ የምጠይቅህ ከዚህ በፊት ከነበሩ አሉታዊ ግንኙነቶች በመነሳት ነው። የተለያዩ ድርጅቶች ያላቸው ግንኙነት አጥርተው ባለመነሳታቸው የተነሳ ተደጋጋሚ ችግሮች ሲገጥማቸው ሁላችንም እናስታውሳለን። ስለዚህ አንተ እየመራኸው ያለው ዓለም አቀፍ የአዲሃን ኮሚቴና ግንባር ያለው የአዲሃን አመራር ግንኙነቱ ምን ይመስላል? አመሰግናለሁ። በድጋሚ ቅድም እንዳልኩት ተጠሪነታችን ሜዳ ውስጥ ላሉት የትግል አጋሮቻችን ሆኖ ውጭ ያለው ኢንተርናሽናል ኮሚቴ ኃላፊነትና ስራ አዲሃንን ማስተዋወቅ፣ በገንዘብ ማገዝ፣ በመድኃኒቶች ማገዝ፣ በመረጃ ማገዝ እንዲሁም የተበታተነውን ህብረተሰብ ስለ አዲሃን በጎና ቀና አመለካከት እንዲኖረው ማስቻል፣ በአገር ቤትና በውጭ ያለውን ግንኙነት ማስተሳሰር፣ በአገር ቤትና በውጭ ያለውን ግንኙነት በተጠናከረ መረጃ ለአዲሃን ማስረከብ፣ ማማከር፣ ተፈጻሚነትና አስፈጻሚነቱ የአዲሃን ይሆናል። የእኛ ዓላማ የአዲሃንን ተጋድሎ ጥረት ማገዝ፣ መደገፍ ነው። ድርጅቱን በመሪነትና በኃላፊነት የሚመሩት የድርጅቱን ራዕይና ዓላማ በተግባር የሚያስፈጽሙት እነሱ ሲሆኑ ከነሱ የሚመጡ ተዋረዶችን በመጠበቅ በመመካከር ከውጭ ያለው ህብረተሰብ የአዲሃን የጀርባ አጥንት እንዲሆንና አካል እንዲሆን የማስቻል ስራ ነው የውጭ ኢንተርናሽናል ኮሚቴው የሚሰራው። መልካም። ግን በዚህ ሰዓት መግለጫውን ማውጣት ለምን አስፈለገ? መግለጫውን ማውጣት ያስፈለገበት ምክንያት ሀገራችን አሁን ካለችበት ተጨባጭ ሁኔታ በመነሳት አንደኛ ሀገራችን በአደጋ ውስጥ በመሆኗ ከወያኔም በኋላና አሁንም የኢትዮጵያ ተቃዋሚ ኃይሎችን አስተባብሮ አንድ አድርጎ ሊመራ የሚችል እና የአማራውን ህልውና በግንባር ቀደምትነትና ከሌሎች ህብረ ብሔር እና ብሔር ኃይሎች ጋር በማቀናጀት ሊታገዝ የሚችል ኃይል በቅርብ እና በጋራ ባለመፈጠሩ አዲሃን የውጭ ኃይሎችንና ወገኖችን በማሰባሰብ ከእነዚህ ኃይሎች ጋር ትብብር በመፍጠር የተሻለ ስራ መስራት የሚያስችል ሁኔታዎችን ለመፍጠር ይችል ዘንድ ይህን መግለጫ ማውጣት አስፈልጓል። የትብብርን ጥያቄ፣ የመቻቻልን ጥያቄ፣ ሀገራችንም ያለችበትን ተጨባጭ ሁኔታ ሌሎችም ህብረተሰቦችና ድርጅቶች እንዲረዱ አዲሃንም ከሌሎች ድርጅቶችና አካሎች ጋር የመስራት ፈቃደኛነቱን የገለጸበት መግለጫ ነው። ይህ መግለጫም መሰረታዊ ሀሳቡ አዲሃን ተምትኖ የውጭ ኢንተርናሽናል ኮሚቴ በዚህ ወቅት አስፈላጊና ከሌሎችም ጋር መስራትና መተባበርን ከህብረተሰቡ ጋር እጅና ጓንት መሆንን የተከፈቱ ክፍተቶችን መቅሰምና በጋራ መቆምን አስፈላጊ ነው ብሎ ስላመነ ይህን መግለጫ ለማውጣት ተገዷል። መልካም፣ በጣም አመሰግናለሁ። ወደሚቀጥለው ጥያቄ አልፋለሁ። በመግለጫው ላይ እንደተገለጸው ኮሚቴው የተዋቀረው በተለያዩ አህጉራት የሚኖሩ ኢትዮጵያውያንን አባል በማድረግ ነው። ይህ ለስራችሁ ችግር አይፈጥርባችሁም ወይ? እንዴትስ ተቀናጅታችሁ መስራት ትችላላችሁ? አመሰግናለሁ። በድጋሚ በየአህጉሩና በየተለያየ ቦታ ኮሚቴዎች መሆኑ ይጠቅማል እንጂ አይጎዳም። አንደኛ ይህ ኢንተርናሽናል ኮሚቴ አህጉራዊ ኮሚቴዎች በየቦታው ያቋቁማል፣ ቻፕተሮችን ይዘረጋል እና በሚዘረጋበት አካባቢ የቅርብ ተጠሪ ይፈልገዋል። ለምሳሌ አሜሪካን ያለው የአመራር አካል በሰሜን አሜሪካና ካናዳን አካቶ የሚቋቋመውን አህጉራዊ ኮሚቴ ወይም ቻፕተር
በቅርብ የማገዝ መረጃ የማውረድ የማደራጀት ማንነትን የማጣራትን ስራ ከታች ወደ ላይ እንዲመጣ የማድረግ ሁኔታ ይፈጥራል። በየአካባቢው በየሁሉም ቦታ አመራሩ ተበትኖ መኖሩ ከአንድ ቦታ ክፍተት ተፈጥሮ ሰርጎ ገብም ሆነ ድርጅቱን ወደ ሌላ ጥቃት ሊዳርጉ የሚችሉ ኃይሎች ወደ ድርጅቱ ውስጥ ኢንፊልትሬት አድርገው እንዳይገቡ ይጠብቃል። በየቦታው መበተኑ ደግሞ ከየሁሉም ዓለማት ያሉ ኢትዮጵያውያኖችን የአዲያንን መረጃ በየቅርብ ባሉ አመራሮቻቸው እንዲደርሳቸው ለማድረግ ይመቻል። ይህንን አስመልክቶ ደግሞ የኢንተርናሽናል ኮሚቴው በጋራ የሚገናኝባቸው መካኒዝሞች አሉ። በሳምንት ሊሆን ይችላል፣ ሰዓትና ቀኖችን በማፈራረቅ ሊሆን ይችላል። የራሱ የአሰራር ስልቶች አሉ፣ የመገናኛ መንገዶች ስላሉት በእነዛ መንገዶች ዓለም ዛሬ እየጠበበች ያለችበት ሁኔታ ነው በቴክኖሎጂ። ስለዚህ ለመገናኘት መራራቃችን የተለያየ ሰዓት ልዩነት መኖሩ ከሚያመጣው ጉዳት ይልቅ በየቦታው አመራሩ መኖሩ መዋቅር ለመዘርጋትና አፋጣኝ መፍትሄዎችን ለመስጠት ይመቻል እና በየቦታውም የተደረገው ከዚህ በመነሳት ነው። ወደሚቀጥለው ጥያቄ ልለፍ። እንደ አዲሃን ዓለም አቀፍ ስራ አመራር ኮሚቴ በአጭር ጊዜ ምን ለመስራት አስባችኋል ወይም አቀዳችኋል? በአጭር ጊዜ ውስጥ መስራት ያሰብነው አንደኛ በሁሉም ቦታዎችና በሁሉም ዓለማት የአዲሃንን መዋቅር መዘርጋት እና የአዲሃንን ዓላማ እና ራዕይ የአዲሃንን የትግል ፍላጎትና ማንነት በወጣቶች የተገነባ መሆኑን ማስረዳት፣ ደጋፊዎችን መፍጠር፣ አባላትን ማሰባሰብ፣ ይህን እየተደረገ ያለውን የሞት ሽረት ትግል ህብረተሰቡ አምኖ የእኔ ብሎ እንዲደግፈው ማስቻል፣ ክፍተት የተፈጠረበትን ውጭ ያለውን ከሀገር ቤት ያለውን አፍሪካ ውስጥ የማቀናጀትና በተጨባጭ ተግባራዊ ስራዎችን ማድረግ የሚቻልበትን ሁኔታ መሰለን። በአጭር ጊዜ ውስጥ በቅርብ ጊዜ ውስጥ ማድረግ የምንችላቸው ስራዎች አባላትን በየስቴቱ አህጉራዊ ኮሚቴዎችን መመስረትና አፋጣኝ ለሆነው ለአዲሃን ድጋፍ ማሰባሰብ ነው የሚሆነው። በጣም አመሰግናለሁ አቶ ታዘበው። የሚቀጥለው ጥያቄ ሳልፍ፣ በእርግጥ ይህን ጥያቄ በተወሰነ መልኩ ለመመለስ ሞክረሃል። በዓለም አቀፍ ደረጃ በአማራ ስም የተደራጁ ድርጅቶችና ንቅናቄዎች ብዙ ናቸው። ከነዚህ በተጨማሪም በአንድነት ስም የተደራጁም አሉ። ታዲያ እናንተ ከነዚህ ድርጅቶች ወይም ንቅናቄዎች ጋር በትብብርና በቅንጅት ለመስራት ያላችሁ ተነሳሽነት እስከምን ድረስ ነው? ይሄ ጥያቄ ሰፋ ያለ ነው። አንደኛ በአማራ የተደራጁ ወንድሞቻችን በሙሉ በጣም የምናከብራቸው የምንወዳቸውና ለወደፊት አብረናቸው ልንሰራ የምንችል ወንድሞቻችን ናቸው። ምክንያቱም አማራ በትና በተረሳጨበት ሰዓት እያንዳንዱ ሰው ምን ላድርግ በሚልበት ጊዜ መደራጀት አስፈላጊነትን በማመኑና በመረዳቱ በተለያየ ቦታና በተለያየ ጊዜ በተለያየ ድርጅት ውስጥ በአማራ ስም የተደራጁ ወንድሞቻችን ጋር አብረን ለመስራት ለመግባባት ከፍተኛ ጥረት እናደርጋለን። ምኞታችንም ነው። በህብረ ብሔር የተደራጁ ወንድሞቻችንም እና ታላላቆቻችን ለእነሱም ቢሆን የአማራው መደራጀት ለእነሱ የጀርባ አጥንት ለእነሱ አጋዥ የሚሆን እንጂ ከእነሱ ተጻራሪ የሚቆም አይደለም። በማንኛውም መንገድ የጋራ ጠላታችንን የሆነውን ወያኔ ሀገራችንን እያጠፋ ትውልዱን እያጠፋ ሀገሪቱን በከፍተኛ አደጋ ውስጥ የከተታትን ስርዓት በጋራ በመተባበር በመቻቻል ለተተኪው ትውልድና ለመጪው ህይወት ሲባል በመግባባት ወደ አንድ መምጣት እንድንችል የተቻለን ሁሉ ጥረት እናደርጋለን። ከሁሉም ኃይሎች ጋር አብሮ የመስራት ፍላጎቱም ምኞቱም የአዲሃን ምኞት ነው። የኔም የውጭ ኢንተርናሽናል ኮሚቴውም አባላቱ ፍላጎትና ምኞት እንደሆነ በዚህ አጋጣሚ ልገልጽ እወዳለሁ። እንግዲህ የዛሬ አጭር የቃለ መጠይቅ ጊዜን እየጨረስኩ ነው። መጨረሻ ጥያቄ አቀርብልሃለሁ። ውጭ ከሚኖረው ኢትዮጵያዊ በተለይም ከአማራው ማህበረሰብ ምን ትጠብቃላችሁ? ኢንተርናሽናል ኮሚቴው መመስረቱን ስራ መጀመሩን በመግለጫው አሳውቃችኋል። ከዚህ በኋላ በዓለም አቀፍ ደረጃ ተበትኖ ከሚኖረው ኢትዮጵያዊ እንዲሁም በተለይም ከአማራው ማህበረሰብ
የምንጠብቁት ምንድነው? እኔ በውጭ ከሚኖረው በአጠቃላይ ከኢትዮጵያዊ የምንጠብቀው አዲያን በአማራ ብቻ ሳይሆን ኢትዮጵያንም ከአደጋ ለመታደግ እንደተቋቋመ አንድ አካል አምኖ በመግባባት ወደ አንድነት እንዲመጣ እና የኔ ብሎ ሁሉም ሰው እንዲያግዘውና እንዲደግፈው ማድረግ። በሌላም ድርጅት ውስጥ በሌላ ብሔር ድርጅት ውስጥ የተደራጁ አካሎች የአማራውን መደራጀት በክፉ መንገድ ከማየት ይልቅ በበጎ አይቶ አብሮ ለመስራት የሚቻለውን ሁኔታዎችን መፍጠር ጥሩ ነው ብዬ ነው የማስበው። በሁለተኛ ደረጃ በውጭ የተበተነው አማራው ወደደም ተጠላም ወያኔ ሲያራምደው የኖረው የዘር ድርጅት ነው፣ ኤትኒክ ፌዴራሊዝም ነው። ይሄ ደግሞ ምንጊዜም ቢሆን እንደው የወያኔ አባባል ስለሆነ ነገሩን ለማስረዳት ልበለው እንጂ አልቀበለውም። ክልሎች ብለን ስናይ ምንጊዜም ክልሎች በተጎላበትና ጥያቄ ባቀረቡ ቁጥር የሀገሪቱ ማዕከላዊነት እየተሸረሸረ ነው የሚሄደው። ያ ማለት ሁሉም ወደየክልሉ ሁሉም ወደየብሔሩ ነው የሚሄደው። ስለዚህ አሁን ኢትዮጵያ የአገሪቱ ክልሉና በየብሔሮች እጅ ውስጥ ነው የወደቀው። ስለዚህ ይህ አባተኛ ቡድን አገሪቱን አንድ አድርጎ ሊያስተዳድር የሚችለውን ማዕከላዊነት እያፈረሰውና እየሸረሸረው ነው ያለው እና የሀገሪቱ ማዕከላዊነት ኦልሬዲ እየተበተነ ነው። ይህንን ወደ ጋራ ለማምጣት አማራው ከማንም በላይ በኢትዮጵያዊነት መስዋዕትነት የከፈለ ለ26 ዓመት በማንነቱ ጥቃት ሲደርስበት እንደ ሌሎች የመገንጠል እና የብሔር ጥያቄ አንስቶ ያልተደራጀ በኢትዮጵያዊነቱ የሚያምን አካል እንደመሆኑ መጠን ነገም አንዲት ኢትዮጵያን ለመገንባት የሚቻለው አማራው ሲደራጅ ብቻ ነው። ያልተደራጀ ኃይል ምንም ፍላጎት፣ ምንም ምኞት፣ ምንም አቅም፣ ምንም በደል ቢኖረው ለውጤት ሊበቃ መደራጀት አለበት። በውጭ የሚገኘው የአማራው ህብረተሰብ የአማናው መደራጀት የአንድነት መሆኑን አለው። የአማናው መደራጀት እንደ 1984 አይነት በእኛ እድሜ እንደዛ አይነት ግብ ዳግም እንዳላይ ራሱን መከላከል እንዲችል ሰው ኢትዮጵያዊ ጋር እኩል የሆነች ኢትዮጵያ ለመመስረት እንዲችል መደራጀት አለበት። ያልተደራጀ ኃይል ይጠቃል። ስለዚህ አማራው ዳግም መተካት የለበት። እንደ 1984 አይነት ዳግም እልክቶ በእኛ እድሜዎች ዳግም ገደል ውስጥ መወርወር በእኛ እድሜዎች ዳግም ግፍ ማየት በእኛ እድሜዎች የለብን። ይህንን በመግባባት እኩል የሆነ አቅም፣ እኩል የሆነ ጉልበት፣ እኩል የሆነ ወታደራዊ ስትራቴጂ ኑሮን በጋራ በኢትዮጵያ ውስጥ ለመኖር እንድንችል አማራው መደራጀት አለበት። ስለዚህ በውጭ የሚገኘው ኢትዮጵያዊው በተለይም የአማራው አካል ይህንን ድርጅት ማገዝ ለውጤታ ግዴታው ነው ብዬ አምናለሁ። መልካም እንግዲህ ለዛሬው አጭር ቃለ መጠይቅ ያዘጋጀሁትን ጥያቄዎች ጨርሻለሁ። ምናልባት ቀረ የምትለው ካለ ወይም የምታስተላልፈው መልእክት ካለ ቀሪ ጊዜ ለአንተ ልስጥህ። በመጀመሪያ እናንተ የአዲያን ሬዲዮ አዘጋጆች ጊዜያችሁን በውጭ ሀገር ጊዜያችሁን ጉልበታችሁን መስዋዕት አድርጋችሁ በረሃ ላይ የወደቁ እና በትግል ላይ ያሉ ወንድሞቻችን ድምጻቸውን እንዲሰማ ሌት ተቀን በምታደርጉት ጥረት አመሰግናችሁ አላልኩም። በሁለተኛ ይህ ኢንተርናሽናል ኮሚቴ እንዲቋቋም በበጎ ተነሳሽነት ተነሳችሁ ያሰባሰባችሁ ከፍተኛ ጥረት ላደረጋችሁ ወንድሞች ላመሰግን እወዳለሁ። እንዲሁም በረሃ ውስጥ ያሉ ወንድሞቻችንን በተለያየ መንገድ ስታግዙ የነበራችሁ ለወደፊቱም እንድታግዙ ጥሬን አቀርባለሁ። በራሴና በአዲያን ኢንተርናሽናል ኮሚቴ ስም ከልብ አመሰግናለሁ። አቶ ታዘበው አሰፋ
አማራ ዲሞክራሲያዊ ኃይል ንቅናቄ አዲሃን የውጭ ሀገር አመራር ኮሚቴ ሰብሳቢ ካለው ተጣበበ ጊዜ ቆጥበው ለነጋሪት ሬዲዮ ይህን የመሰለ ቃለ ምልልስ ስለሰጡን ለነጋሪት ሬዲዮ አድማጮች ተሳታፊዎች ስም ከልብ አመሰግናለሁ። እኔም አመሰግናለሁ። እግዚአብሔር ይስጥልኝ። እስካሁን ስታዳምጡት የነበረው ነጋሪት የአዲሃን ራዲዮ ነበር። የራዲዮ ፕሮግራማችን በድህረ ገጻችን www.adihan1 እንዲሁም በፌስቡክ ገጻችን አማራ ዲሞክራቲክ ሙቭመንት ፎርስ ብላችሁ ብትፈልጉን ልታገኙን ትችላላችሁ። ስለ ዝግጅቶቻችን ያላችሁን አስተያየት በኢሜይል አድራሻችን itadfam2001@gmail.com ላኩልን። አብራችሁን ስለቆያችሁ እናመሰግናለን። በሚቀጥለው ሳምንት በተመሳሳይ ፕሮግራም እንደገና እንገናኛለን። እስከዚያው ቸርን ሰንብት። ነጋሪት የአዲሃን ራዲዮ so